የሚያሸንፍ ፍቅር ተጻፈ በዲያቆን ዳንኤል ክብረት። አንድ ሰርግ ውስጥ አንድ ሽማግሌ ሙሽሮቹን ሊመርቁ ቆሙና አጣልቶ የሚያፋቅር አጋጭቶ የሚያጣብቅ ፍቅር ይስጣችሁ ብለው ሲመርቁ ሰማሁ። እስካሁን ብዙ ሰርግ ተገኝቼ ምርቃት ሰምቻለሁ። እንዲህ ያለ ምርቃት ሰምቼ ግን አላውቅም። ምን ማለታቸው ይሆን እያልኩ በህሊናዬ ሳብሰለስለው ቆየሁ። አጣልቶ የሚያፋቅር አጋጭቶ የሚያጣብቅ ፍቅር ደጋግሜ ያሰብኩት። ይህንን ሳወጣ ሳወርድ እንደ አጋጣሚ ሽማግሌው ምርቃታቸውን ፈጽመው እኔ የነበርኩበት ጠረጴዛ ጋር መጡና ተቀመጡ። መጠየቅ አለብኝ አልኩና አንገቴን በጠረጴዛው ላይ ሰገግ አድርጌ ደህና ዋሉ አባቴ ያልኳቸው። ይመስገነው ደህና ነኝ አሉኝ። ቅድም የመረቁት ምርቃት ሰምቼው ስለማላውቅ ገረመኝ አልኩ ወሬ ለማወጣም ብዬ። አንተ ብቻ አይደለህም ብዙዎች ይገርማቸዋል አሉ ፈገግ ብለው። ምን ማለት ሆነው ግን? መጀመሪያ አንድ ታሪክ ልንገርህ አሉኝ ጃኗቸውን ወደ ቀኝ መለስ እያደረጉ። እኔ ወንበር ቀየርኩና አጠገባቸው ተደላድዬ ተቀመጥኩ። አንድ ጊዜ አንዲት እህት ምክር ልትጠይቀኝ መጣች። እናም እንዲህ ስትል አጫወተችኝ። እኔና ባለቤቴ ከተጋባን 8 ዓመታችን ነው። 2 ልጆችንም ወልደናል። የራሳችን ቤትና መኪናም አለን። ሁለታችንም የየራሳችን በቂ ደሞዝ የሚገኝበት ስራም አለን። ይህንን ያህል ዓመት በትዳር ስንኖር ተጋጭተን ወይንም ተጣልተን አናውቅም። እንኳን ለመጣላት ለመፈቃቀርም ጊዜ አልነበረንም። ጭቅጭቅ፣ ንዝንዝ፣ በዚህ ወጣ በዚህ ወረደ የሚባል ነገር በቤታችን ታይቶም ተሰምቶም አይታወቅም። ጎረቤቶቻችንና የሚያውቁን ሁሉ በእኛ ይቀናሉ። እሱን ምን የመሰለች ሚስት አለች ይሉታል። እኔንም ምን የመሰለ ባል አለሽ ይሉኛል። አንድ ጊዜ ጓደኛዬን ለማየትና በዚያውም ለመዝናናት ብዬ ናይሮቢ ሄድኩ። ባለቤቴ ስራ ስለነበረው አልሄደም። ጓደኛዬ ትዳር ከያዘች 5 ዓመቷ ነው። ባለቤቷ በተባበሩት መንግስታት ድርጅት ውስጥ ስለሚሰራ ነው ኬንያ የሄዱት። እነርሱ ቤትም 1 ሳምንት ተቀመጥኩ። ያን ጊዜ ታዲያ የኔን ትዳር መሆኑን ተጠራጠርኩ። ጓደኛዬ ባለቤቷን በስሟ አትጠራውም። እርሱም እንዲሁ። ደክሞት ከመጣ እግሩን ታጥበዋለች። እርሱም እንዲሁ። ምግብ ሲበሉ እንደተጎራረሱ ነው የሚጨርሱት። ልጆቹን፣ ቤቱን፣ ሌላውንም አብረው ነው የሚያደርጉት። አንዳንድ ጊዜ በኃይል ይከራከራሉ። ሊደባደቡ ነው ብዬ ስፈራ ለጥቂት ጊዜ ይኳረፉና ግን መልሰው ይፋቀራሉ። አንድ ቀን ታዲያ ጓደኛዬ ለመሆኑ ተጣልታችሁ ታውቃላችሁ ስል ጠየቅኳት። በጣም እንጂ እኛ መጣላትንም መፋቀርንም እናውቅበታለን። ተጣልተን ወጥቶልናል። ከጠብ በኋላም የሚኖረን ፍቅር ሁልጊዜ ምን ነው በተጣላን ያሰኛል አለችኝ። ከዚያም ወደ ራሴ ተመልሼ አሰብኩ። እኔና ባለቤቴ ተጣልተን አናውቅም። አያድርሰውና አንድ ቀን ብንጣላ እንዴት እንደምንታረቅ የምናውቅበት አይመስለኝም። ክፉን አርቃልኩ ለራሴ። ግን እኛ ተጠባብቀን ነው ወይስ ተፋቅረን ነው የምንኖረው ብዬ ራሴን ጠይቄዋለሁ። ሳስበው ግን በመጠባበቅ እንጂ በመነፋፈቅ የምንኖር አይመስለኝም። እናም ትዳሬን ጠላሁት አለችኝ። ትዳሯ ግን ገብቶኛል። አንድ ጥያቄ ጠየቅኳት። ላንቺ ፍቅር ማለት የጠብ አለመኖር ነው ወይስ ጠብን ማሸነፍ አልኳት። ቀና ብላ አየችኝ። አልመለሰችልኝም። ዝም ብላም አሰበች። ለመሆኑ ለምን እንደማትጣሉ ታውቂያለሽ አልኳት። ለምን ይመስሎታል ብላ እኔኑ መልሳን ጠየቀችኝ። የማትጣሉት ስለማትገናኙ ይመስለኛል። የት ተገናኝታችሁ፣ የት ተነጋግራችሁ፣ የት ተከራክራችሁ፣ የትስ ተቀራርባችሁ ትጣላላችሁ? መጋጨት እኮ ከመቀራረብ የሚመጣ ነው። እናንተ ጠብ አይደለም ያሸነፋችሁት፣ ጠብን ነው የሸሻችሁት። አለመሞትና ሞትን ማሸነፍም ይለያያል። አለመጣላትና ጠብን ማሸነፍም እንዲሁ። ሐኪሞች ለምን ክትባት እንደሚወጉን ታውቂያለሽ አይደል? ክትባት የሚሰራው ከሞተ ቫይረስ ነው። ለምን? ያ የተዳከመ ቫይረስ ወደ ሰውነታችን ሲገባ ሰውነታችን ጦርነት ተከፈተብኝ ብሎ ራሱን ያዘጋጃል፣ መድኃኒትም ያመርታል። ራሱን በሽታ ለመከላከል ዝግጁ ያደርጋል ማለት ነው። ልምድ አዳበረ፣ በሽታውን እንዴት እንደሚያሸንፍ ኃይልና አቅም ገንዘብ አደረገ ማለት ነው። ትዳርም ይሄ ነው። ክትባት ያስፈልገዋል። ወደፊት ከባዱ የትዳር ቫይረስ መጥቶ በበሽታ እናንተን ጠራርጎ ከመውሰዱ በፊት ደካማውን ቫይረስ መከተብ ያስፈልጋችኋል። ኃይልና አቅምም መፍጠር ያስፈልጋችኋል። ያልተከተበ ልጅና የተከተበ ልጅ ልዩነታቸው የሚታወቀው በሰላሙ ጊዜ አይደለም፣ ወረርሽኙ ሲገባ ነው። ያን ጊዜ ማን መቋቋም እንደሚችልም ይታያል ማለት ነው። ሁለታችሁም በየፊናችሁ ትውላላችሁ፣ ከዚያ ወደ ቤት ትገባላችሁ፣ እራት ትበላላችሁ፣ ይቀጥላል። ቤትም ውስጥ ብትሆኑ አንቺ ጓዳ ነሽ፣ እርሱም ቴሌቪዥን እያየ ነው።
ለቅሶ ስትሄዱ እርሱ ከወንዶች ጋር ነው፣ አንቺ ደግሞ ከሴቶች ጋር ነሽ። አመት በዓል ሲመጣም እርሱ በግ ይገዛል፣ አንቺ ዶሮ ትገዣለሽ። እርሱም በቤቱ ጎምለል ይላል፣ አንቺም በሀበሻ ቀሚስ ጉድ ጉድ ትያለሽ። ይቀርባል፣ ትበላላችሁ። በቃ ወዳጄ፣ የማይፈስ ውሃ ከድንጋይ ጋር አይጋጭም። የረጋ ውሃም ይሻግታል እንጂ ግጭት የለበትም። ወንዝ ሆኖ ሲወርድ ግን አረሁ፣ ገደሉ፣ አለቱ፣ ቋጥኙ ይላተማል። ለመላተም አይሄድም፣ ሲሄድ ግን ይላተማል። ከመኖር ብዛት ታዲያ ፈለግ ይሰራል። ከዚህ በኋላ ኩልል ብሎ መፍሰስ ነው። እዚያ ደረጃ ለመድረስ ግን ስንት ትግል፣ ስንት ልትሚያ፣ ስንት ውጣ ውረድ አለ። ይሄ ሁሉ ወንዝም ማን ቦይ ቀዶለት መሰለሽ የሚፈሰው? በዘመናት እየታገለ በጠረገው መንገድ እኮ ነው እንዲህ አምሮ ሲፈስ የምታዩ። ትዳርም እንዲሁ ነው። እድገት ካለው ህይወት ካለው ይፈሳል። ሲፈስ ታዲያ መላተም፣ መጋጨት ያጋጥማል። ይህ ግን እየተፈታ ይሄድና በኋላ የትዳር ፈለግን ይሰራል ማለት ነው። ከዚያ በኋላ ኩልል እያለ መውረድ ነው። ፏፏቴ ይኖረዋል፣ ዳግላስ የሚወርድ ውሃም ይኖረዋል። ከአለቱ ጋርም ሲጋጭ ህመም መሆኑ ቀርቶ ውበት ይሆነዋል ማለት ነው። አንዳንዶቹ እኮ ከተጋቡ በኋላ ወንድና ሴት እህት ብቻ ሆነዋል። ሌሎቹ ደግሞ አብሮ ሰሪ ባለ አክሲዮን ሆነዋል። አንዳንዱ ባል ገንዘብ መስጠት አይቸግረውም፣ ሀሳብ መስጠት ግን አይሆንለትም። አንዳንዷ ሚስት ቤቷን ማስተዳደር አያቅታትም፣ ባሏን ማስተዳደር ግን አይሆንላትም። ብዙዎቹ እኛ እኮ አንድ ነን ብለው የሚፎክሩት ልዩነቶቻቸውን የሚያዩበት አጋጣሚ ስለሌላቸው ነው። መች ተወያይተው፣ መች ተከራክረው፣ መችስ ተገዳድረው ያውቃሉ? 3 አይነት ባልና ሚስት አሉ። የሚገጥሙ የሚመስላቸው ግን የማይገጥሙ፣ ፈጽመው የማይገጥሙ። እየተገዳደሩ፣ እየተጋጩ፣ እየተስማሙ፣ እየተቸገሩ፣ ችግር እየፈቱ፣ በሐሳብ እየተለያዩ፣ እየተቀራረቡ፣ እየተዋወቁ ሄደው በሂደት አንድ የሚሆኑ ናቸው። የሚገጥሙ የሚመስላቸው የማይገጥሙ የሚባሉ ደግሞ ሲታዩ የተስማሙ፣ የተፋቀሩ፣ አንድ የሆኑ፣ ጠብና ልዩነት የሌለባቸው የሚመስሉ፣ በውስጥ ግን የተከደኑ፣ በጊዜ የሚፈነዱ፣ ያልተዳሰሱ ቁስሎች ያሉባቸው ናቸው። በሂሳብ አማርኛ እነዚህ ይጠጌ አይነኬ ይባላሉ። የሚገጥሙ የሚመስላቸው፣ ሰውም ሲያያቸው የሚገጥሙ የሚመስሉ፣ በእውነታው ግን መቼም የማይገጥሙ ናቸው። 3ኛዎቹ ጎን ለጎን የሚሄዱ ናቸው። ምናቸውም የማይገጥም፣ አለመገጣጠማቸው የሚታወቅ፣ ያልተፋቱት ለልጆቻቸው፣ ለሕግ ጉዳዮች፣ ለቤተሰቦቻቸው ሲሉ እንጂ በጋብቻ ውስጥ በፍቺ የሚኖሩ ናቸው። አሁን ልጄ ራሳችሁን እዩ። መጣላት ለጋብቻ አስፈላጊ ነው እያልኩሽም አይደለም። በትዳር ውስጥ መጋጨት ብቻውን የመጠላላት ምልክት እንዳልሆነ ሁሉ አለመጋጨት ብቻውንም ግን የፍቅር ምልክት አይደለም ነው የምልሽ። ለመሆኑ ለመጣላት ጊዜ ያላችሁ? አንድ ወንበር ላይ መቀመጥና አብሮ መቀመጥ፣ አንድ አልጋ ላይ መተኛትና አብሮ መተኛት፣ አንድ ቤት ውስጥ መኖርና አብሮ መኖር እኮ ይለያያሉ። ከዚህ ውይይታችን በኋላ ወደ ባሏ ሄዳ ለትዳር ጊዜ ስለመስጠት፣ በልዩ ልዩ ጉዳዮች ላይ ስለመነጋገር፣ የቤት ስራን ስለ ስራነቱ ብቻ ሳይሆን ለደስታ መፍጠሪያነቱ አብሮ ስለመስራት ማንሳት ስትጀምር ነገር መጣ። ጭቅጭቅ ጀመር፣ ሽላት ጀመር። የማይስማሙባቸው ነገሮች እየታወቁ መጡ። ይገርማል። በልቶ የማያውቅ ሰው ሲበላ እንደሚያመው ሁሉ ተጋጭቶ የማያውቅ ሰውም ሲጋጭ ያደርስብህ። አንድ ጋሪ ጠጠር በየቅንጣቱ ቢወረወር ከሚጎዳ በላይ ጋሪውን እንደሞላ ቢደፋብህ የሚጎዳህ ይበልጣል። ተጋጭተን አናውቅም የሚሉ ሰዎችም ሲጋጩ እንደዚያው ነው። ለዚህ ነው አጣልቶ የሚያፋቅር፣ አጋጭቶ የሚያጣብቅ ፍቅር ይስጣችሁ ብዬ መመረቅ የጀመርኩት። ጠብን የሚያሸንፍ ፍቅር፣ ጦርነትን የሚያሸንፍ ሰላም፣ ጨለማን የሚያሸንፍ ብርሃን ነው የሚያስፈልገም። ምክሩን ከሰማ በኋላ ጉልበት ስሜ ተነሳው።